ጥናቶች እንደሚያመላክቱት አረበኛ ቋንቋ ውስጥ ያሉት ቃላት ብዛታቸው ከ12 ሚሊዮን ይበልጣል። እነዚህ ሁሉ ቃላቶች ግን ከሶስት አይነት አያልፉም። አንደኛዎቹ ስሞች ሲሆኑ በአረበኛ ኢስም ተብለው ይጠራሉ። ሁለተኛዎቹ ግሶች ሲሆኑ በአረበኛ ፊዕል ተብለው ይጠራሉ። ሶስተኛዎቹ ደግሞ መስተዋድድ ሲሆኑ በአረበኛ ሐርፍ ተብለው ይጠራሉ። ኢስም ስንል የነገሮች መጠሪያ ስያሜ ማለት ሲሆን ይህ ስያሜ የሰው ሊሆን ይችላል፣ ሙሐመድ ይመስል፣ የእንስሳ ሊሆን ይችላል፣ አሰድ ይመስል፣ የቦታ ስም ሊሆን ይችላል፣ መስጂድ ይመስል፣ የአትክልት ስም ሊሆን ይችላል፣ ዘህራ ይመስል፣ የግዑዝ ነገር ስም ሊሆን ይችላል፣ ሐጀር ይመስል፣ የባህሪ ስም ሊሆን ይችላል፣ ዓሊም ይመስል። ፊዕል ስንል ደግሞ የሆነን ስራ ወይም ድርጊትን የሚጠቁም ሲሆን ድርጊቱ ቀድሞ የተፈጸመ ሊሆን ይችላል፣ ማዲ ተብሎ ይጠራል። አከለ፣ ከተበ ይመስል ድርጊቱ እየተፈጸመ ያለ ወይም ለወደፊት የሚፈጸም ሊሆን ይችላል፣ ሙዳሪዕ ተብሎ ይጠራል። የእኩሉ፣ የክቱቡ ይመስል አሊያም ድርጊቱ ለወደፊት እንዲፈጸም የሚፈለግ ትዕዛዝ ሊሆን ይችላል፣ አምር ተብሎ ይጠራል። ኡክቱብ፣ ኩል የሚለውን ይመስል። ሐርፍ ስንል ደግሞ ራሳቸውን ችለው ትርጉም የማይሰጡ ነገር ግን በቃላት መካከል የሚገቡ አያያዦች ማለት ሲሆን ለምሳሌ አማርኛ ላይ ወንበር ላይ ተቀመጠ ስንል ላይ የምትለዋ አያያዥ ወይም መስተዋደድ ስትሆን በተመሳሳይ በአረበኛም ጀለሰ አላ አልኩርሲይ ስንል አላ የምትለዋ መስተዋደድ ወይም ሐርፍ ናት ማለት ነው። በተመሳሳይ ሚን፣ ኢላ፣ አን፣ አላ፣ ፊ እና የመሳሰሉ ሌሎች በርካታ መስተዋደዶች ወይም ሐርፎች ይገኛሉ። በቀጣይ ቪዲዮ አንድ የአረብኛ ቃል ኢስም ነው ወይስ ፊዕል ነው ወይስ ሐርፍ ነው የሚለውን የምናውቅባቸው ዘዴዎችን እናያለን። ለመሰል ቀላልና አጭር የአረብኛ ሰዋሰው ወይም የነህው ትምህርቶች ፎሎ ማድረግ እንዳይረሳ።